ቢባል ዘመኑ ሄደሽ ምቀናን ዘታ የደረቅንበትን ምድር የምናረሰርስበት ያሳለፍነውን ውብ የልጅነትና የወጣትነት ዘመን መለስ ብለን የምንዳስስበት የህይወታችን ትልቁ የታሪክ ማህደር ነው ትዝታ። ታሪክ የኖረበትንና ህዝብ የወደደውን ስራ ሁሉ ወደ እናንተ የምናደርስበት የትውልድ ድልድይ ነው ትዝታ ኢንተርቴይንመንት። የእርሶ መዝናኛ ነው ትዝታ ኢንተርቴይንመንት። ትዝታ ኢንተርቴይንመንት። ኬሮት ምርጥ ቁርስ አለ። ኬሮት እዚህ ጋር እንግዲህ እንደምታዩት ስፔሻል የሆነ ፉል መጥቶልናል። እንቁላል በአቮካዶ አለ። እንበላለን አብረን። ይመቻል። አዳም እንዴት ነህ? ሰላም ነው። አደስ አለ። ስም ማን ይባላል? ሳሙኤል። እዚህ ምን እየሰራህ ነው አሁን? መኪና ማጠብ ምናምን። እንዴት ነው ስራ? ሊስትሮም ትሰራለህ? ተራስ ታስከብራለህ ወይስ ምንድን? መኪና ማጠብና ሊስትሮ። ገቢው እንዴት ነው? አሪፍ ነው? አሪፍ። በቀን እስከ ስንት ታገኛለህ? 300። ኑሮስ እንዴት ነው? አሪፍ። ቤት ኪራይ አለ? ምን አለ? አለ። የት ነበር የምትኖረው ከዚህ በፊት? እዛ ገርጂ። ከገርጂ በፊትስ አዲስ አበባ ሳትመጣ? ቦሌ ሚካኤል። እሱም አዲስ አበባ ነው እኮ። ከዚህ በፊት የት ነው የተወለድከው? የት ነው የተወለድከው? ወላይታ ሶዶ። አይ ጥሩ ነው፣ በርታ። ቤት ኪራይ እስቲ እንስተዋ። ቤት ኪራይ ስንት ነው? ቤት ኪራይ 2,000 ብር። አይዞን፣ ጠንከር ብለህ ስራ። እኛ የዚህ ኖር የአንድ ወር ቤት ኪራይ እንሰጣለን። እሺ በርታ። እስቲ በቆሎ እስቲ እዛ ጋር ስጭን እስቲ። ስንት ነው እሱ በቆሎ? 50 ብር። አንዱ 50 ብር። አቤት አቤት! እኔ ከዚህ ሀገር ስሄድ 1 ብር ነበር አንዱ። ይሄን 50 ብር ነው የሚሸጠው። ያኛውስ ቆሎ 20 ብር። በምንድን ነው የሚሸጠው እሱ? አንዱ ሲኒ 20 ብር። ስራ እንዴት ነው? ጥሩ ነው። ከሰልስ አለሽ? አዲስ ዛጋ ባቄላውስ በእናትሽ እንዱሽ አይደለ? ባቄላም 20 ብር ነው። እስቲ እሱን ስጭልኝ። በቆሎ ይቀበል። እስቲ ቆይ ባቄላውንም እንቅበስ። ኦኬ። እንዱሽ ቆንጆ እኮ ነው። 20 ብር አይገርምም ግን? አመሰግናለሁ። እሺ ቢባል ዘመኑ ሄደሽ ምቀናን ዘታ የደረቅንበትን ምድር የምናረሰርስበት ያሳለፍነውን ውብ የልጅነትና የወጣትነት ዘመን መለስ ብለን የምንዳስስበት የህይወታችን ትልቁ የታሪክ ማህደር ነው ትዝታ። ታሪክ የኖረበትንና ህዝብ የወደደውን ስራ ሁሉ ወደ እናንተ የምናደርስበት የትውልድ ድልድይ ነው ትዝታ ኢንተርቴይንመንት። የእርሶ መዝናኛ ነው ትዝታ ኢንተርቴይንመንት። ትዝታ ኢንተርቴይንመንት።